የሳምሰንግ ሞባይል ስልካችሁ ላይ ስክሪን ሪከርዱን አላገኛችሁ ብላችሁ ተቸግራችኋል? እንግዲያውስ እኔ ዛሬ ምንም አይነት ተጨማሪ አፕሊኬሽኖችን ከፕሌይ ስቶር ላይ ዳውንሎድ ሳታደርጉ እንዴት መጠቀም እንደምትችሉ አስመለክታችኋለሁ ማለት ነው። እንግዲህ ብዙዎቻችን ሳምሰንግ ስልክ ከያዝን በኋላ ስክሪን ሪከርድን በቀጥታ አናገኘውም ማለት ነው። ሌሎች እንደ ቴክኖ ያሉ ስልኮች ላይ ብንመለከት ግን ለምሳሌ እዚህ ስልክ ላይ እንደማስመለክታችሁ የቴክኖ ስልክ ነው። እዚህ ላይ እንደምትመለከቱት ስክሪን ሪከርድ የሚል ነገር አለ ማለት ነው። ስለዚህ እዚህ ጋር የኛ ግን ሳምሰንጉ ላይ የለም ማለት ነው። ይህንንም ስክሪን ሪከርድ በማይኖርበት ጊዜ ብዙ ሰዎች እንግዲህ የተለየ እርምጃ ይወስዳሉ። ሌሎች አፕሊኬሽኖችን ከፕላይ ስቶር ላይ ልክ እንደ ኤዜድ ስክሪን ሪከርድ የተለያዩ ስክሪን ሪከርደር አፕሊኬሽኖችን ዳውንሎድ ያደርጋሉ። እነዚህ አፕሊኬሽኖች እንግዲህ የተለየ ጥቅም አላቸው። አዎ ስክሪን ሪከርድ ያደርጉልናል። ነገር ግን እነዚህ አፕሊኬሽኖችን ተጠቅመን ስክሪን ሪከርድ ለማድረግ በምንሞክር ጊዜ አንደኛ ማስታወቂያዎችን ያመጡብናል። ሁለተኛ ደግሞ በምንፈልገው ሰዓት በቀልጣፋ መልኩ አንጠቀመውም። ልክ እንግዲህ እንደዚህኛው ቴክኖ ላይ እንዳሳየዋችሁ ቢኖሩ ኑሮ የተለያዩ ለምሳሌ ቲክቶክ ላይ ስክሪን ሪከርድ ይደረጋሉ። የተለያዩ ሰዎች ቲክቶክ ቪዲዮዎች ማለት ነው ላይቭ ሲገቡ እሱን ለምሳሌ ስክሪን ሪከርድ ለማድረግ እንደገና ከቲክቶክ ወጣን ወደ አፕሊኬሽኑ ገብተን ስክሪን ሪከርድ ልናደርግ ነው ማለት ነው። ይህም ደግሞ የተለየ ችግር ያመጣል። ስለዚህ እዚሁ ላይ ስክሪኑ ላይ ወርታች ዝቅ አድርገን ስክሪን ሪከርድን እንዴት መጠቀም እንደምንችል አሁን አስመለክታችኋለሁ ማለት ነው። እንግዲህ አሁን እዚህ ላይ በምትመለከቱበት ጊዜ ምንም አይነት ስክሪን ሪከርደር የለም ማለት ነው እዚህ ጋር። ስለዚህ ይህንን ስክሪን ሪከርድ ለማስተካከል በመጀመሪያ ወደ ሴቲንጋችን እንሄዳለን ማለት ነው። ወደ ሞባይላችን ሴቲንግ ከገባን በኋላ ወርታች እንግዲህ ዲስፕላይ የሚል እንፈልጋለን ማለት ነው። እዚህ እንግዲህ ዲስፕላይ የሚለው ላይ ከገባን በኋላ ወርታች ዝቅ ዝቅ አድርገን ኤጅ ፓነል የሚል እንፈልጋለን ማለት ነው። እዚህ ላይ እንግዲህ እንደምትመለከቱት ኤጅ ፓነሉ እዚህ ጋር ኦፍ ሆኖ ነው የሁላችን የሚገኘው። ስለዚህ ይህን በመጀመሪያ ኦን እናደርጋለን። ከዛም ኤጅ ፓነል የሚለውን አንዴ ክሊክ እናደርገዋለን ማለት ነው። እዚህ ላይ እንግዲህ ኤጅ ፓነል ላይ ከገባን በኋላ እዚህ ላይ ያመጣልናል እንደዚህ አይነት ነገር። እዚህ ላይ እንግዲህ ፓነል የሚል ነገር አለ። ፓነል የሚለውን እንነካለን እዚህ ላይ። ከዛም ይህንን እንግዲህ በምትመለከቱት እኔ ፒውፕል ላይ ያደርገዋለሁ። ፒውፕል ላይ የሚለውን ኦን እናደርግለታለን ማለት ነው። እሺ ከዛም ከሴቲንጋችሁ ትወጣላችሁ። ከሴቲንጋችሁ ከወጣችሁ በኋላ ወደ ጋላክሲ ስቶር አፕሊኬሽናችን እንሄዳለን ማለት ነው። ወደ ጋላክሲ ስቶር አፕሊኬሽን ሁላችንም ላይ እየተጫነ ነው ማለት ነው ሳምሰንጎች ላይ እንግዲህ። ከዛም ወደ ጋላክሲ ስቶራችን ከገባን በኋላ ላይ ሰርች ማድረጊያ ነገር አለች። እሷን አንዴ እንነካና እዚህ ላይ እንግዲህ እኔ እዚህ ጋር እንደጻፍኩላችሁ ኮንትሮል ሴንተር ፍሪ ብለን ሰርች እናደርጋለን ማለት ነው። የምናወርደው አንድ አሪፍ ነገር አለ ማለት ነው። እንግዲህ ይሄ ኮንትሮል ሴንተር ፍሪ የሚለው እንደምትመለከቱ እዚህ ላይ ይመጣልኝ አለ። እችና አንዴ ዳውንሎድ ምልክቷን እንነካለን እና ከዛም እችን ዳውንሎድ እናደርጋታለን። መጀመሪያ የመጣችውን ነገር እንግዲህ ከዛም እንደ ኢንተርኔታችን ፍጥነት እዚህ ላይ 5.82 ሜጋባይት ነው የምትለው ማለት ነው። እንደ ኢንተርኔታችን ፍጥነት ትወርድልናለች ማለት ነው። እችን ነገር አንዴ ሁላችንም ዳውንሎድ እናደርጋለን ማለት ነው። በምትመለከቱት መልኩ እንግዲህ እኔ ጋር ወርዷል ማለት ነው። ከዛም ይህንን ካወረድን በኋላ ቀጥታ ከእንትናችን እንወጣለን ወይም ደግሞ ላይ እንዲሁ እዚሁ ላይ እንዳለን ከላይ ኖቲፊኬሽናችንን ወደታች ዝቅ እናደርጋለን ማለት ነው። ከዛም እዚህ ላይ እንግዲህ ኤዲት የእርሳስ ምልክቷለች እሷን አንዴ ክሊክ እናደርግና ኤዲት እንለዋለን ማለት ነው። ኤዲት ካደረግን በኋላ እዚህ ላይ እንግዲህ ወደ ጎን እንላለን ማለት ነው። ወደ ጎን በምንልበት ጊዜ እንግዲህ እዚህ ጋር ስክሪን ሪከርድ የሚል ነገር ተጨምሯል። ስለዚህ ይችን ይዘን ጫና አድርገን ይዘን ዳርጋ አድርገን እናስገባታለን ማለት ነው ወደ እንትናችን። ከዛም ደን እንለዋለን። ደን ካልነው በኋላ እንመለሳለን ማለት ነው ባክ ብለን። ከዛም እንግዲህ እዚህ ላይ ወጥቼ ላሳያችሁ። እንደዛኛውም ስልክ እዚህ ላይ እንግዲህ ወርታች ይሄንን ዝቅ በማደርግበት ጊዜ እዚህ ላይ እንግዲህ ስክሪን ሪከርድ የሚል ነገር አለልኝ ማለት ነው። እርሱን ክሊክ አድርጌ ከዚህ በኋላ ስክሪን ሪከርድ ማድረግ እችላለሁ ማለት ነው። በዚህ መልኩ ለሳምሰንጋችሁ ምንም አይነት ተጨማሪ አፕሊኬሽኖችን ከፕላይ ስቶር ዳውንሎድ ሳታደርጉ በዚህ መልኩ መጠቀም ትችላላችሁ ማለት ነው። እስካሁን ሰብስክራይብ ካላደርጋችሁ የግድ ሰብስክራይብ ማድረግ አለባችሁ። ምክንያቱም እንደዚህ አይነት ቪዲዮ ስለቅ ሰብስክራይብ ካላደርጋችሁ አይደርሳችሁም። አሁን ይህን ቪዲዮ ለብዙ ሰው ተደራሽ እንዲሆን ላይክ ማድረጋችሁ እንዳትረሱ። ስለዚህ ላይክ አድርጉት። በቀጣይ ቪዲዮ እንገናኛለን።